ሰላም ወደ ቻናሌ እንኳን በደህና መጡ። ቪዲዮውን ከመመልከቶ በፊት ቤተሰብ ይሁን። አመሰግናለሁ። በቸኔ ዳርቻ ላይ ያለ ገበሬ ጥንቸል ለመተኮስ ሲሞክር ስክሪኑ ወደ ጥቁር ሲቀየር የተኩስ ድምፅ ተሰማ። በቸኔ ውስጥ አይነ ስውር መስሎ የተዋጣለት ፒያኖ ተጫዋች አካሽ ይኖራል። ምግብ ያበስላል፣ ያጸዳልና ብቻውን ይኖራል። ነገር ግን የሰፈር ልጅ ያለማቋረጥ ውሸቱን ለማጋለጥ ይሞክራል። አንድ ቀን በልጁ ከተበሳጨ በኋላ አካሽ የሙዚቃ ሱቅ ጎበኘና በቅርቡ ወደ ለንደን እንደሚሄድ በአንድ ታዋቂ መጠጥ ቤት ውስጥ እንደሚሰራ ተናገረ። ይህ በእንዲህ እንዳለ ከታናሽ ሚስቱ ከሲሚ ጋር ይኖር የነበረውን የቀድሞ የቦሊውድ ተዋናይ ፕራሞድ ሲንሃ አገኘ። ይወዳታልና ሴት ልጁ ዳኒ አልፎ አልፎ ትጎበኛለች። አንድ ቀን አካሽ በሶፊ ስኩተር ተመታ። የጥፋተኝነት ስሜት ስለተሰማት ረዳችው እና ፒያኖ ተጫዋች መሆኑን ካወቀች በኋላ በአባቷ ሬስቶራንት እንዲጫወት ጋበዘችው። በኋላ ቤት ውስጥ አካሽ ጭጋጋማ መነጽሩን አውልቆ አይነ ስውር እንዳልሆነ አጋልጧል። ማስመሰል በፈጠራ እንዲያተኩር ይረዳዋል ብሎ ያምናል። አካሽ በሚቀጥለው ቀን በሬስቶራንቱ ውስጥ ትርኢት ያቀርባል። ፕራሞድን ጨምሮ ሁሉም ሰው ያስደንቃል። እሱም በመጪው የሰርግ ዓመታዊ በዓል ላይ እንዲጫወት ይፈልጋል። ፕራሞድ አስገራሚውን ሥራ ለመስራት ከከተማ ውጭ እንደሚሆን ለሲሚ ዋሽ። ብዙም ሳይቆይ ሶፊ በዝናብ ምክንያት በአካሽ ቦታ ተጣበቀች እና መጨረሻቸው አብረው አደሩ። አካሽ በኋላ ለመስራት ወደ ፕራሞድ አፓርታማ ደረሰ። ሲሚ ልታስወግደው ሞክራለች፣ ነገር ግን ጎረቤት ሲያቸው አስገባችው። በመጫወት ላይ እያለ አካሽ የፕራሞድ አስከሬን በክፍሉ ውስጥ እንዳለ ተገነዘበ። ሲሚ ማየት እንደማይችል ገምቶ ገላውን ለመደበቅ ይሞክራል። በመታጠቢያ ቤት ውስጥ አካሽ የሰማይ ምስጢራዊ ፍቅረኛን የሚደብቅ ሰውም አስተዋለ። ፕራሞድን ሲያጭበረብሩ ከተያዙ በኋላ ገድለውታል። አካሽ እስኪሄድ ድረስ አይነ ስውር እና የተረጋጋ ይሰራል። ከውጪ ደነገጠ፣ ግን ግድያውን ለመዘገብ ይሞክራል። ወደ ፖሊስ ጣቢያ የሚሄደው ተቆጣጣሪው ሜኖሃር ሲሚ ፕራሞድን እንዲገድል የረዳው ያው ሰው ነው። አካሽ የሞተች ድመትን ስለመዘገብ በፍጥነት ይዋሻል። ሜኖሃር ቢላዋ በመወርወር አይነ ስውርነቱን ይፈትሻል፣ ነገር ግን አካሽ ምላሽ አልሰጠም። ስለዚህ ሜኖሃር ተጠራጣሪ ሆኗል። ብዙም ሳይቆይ ዜናው ፕራሞድ በስርቆት መሞቱን ይናገራል። ሲሚ፣ ዳኒ እና አካሽ ወደ ጣቢያው ተጠርተዋል። አካሽ በፍርሃት ዝም አለ። በቀብር ሥነ ሥርዓቱ ላይ ጎረቤቷ ወይዘሮ ዴሳይ አንድ እንግዳ ነገር እንዳየች ለፖሊስ ተናግራለች። ሲሚ በኋላ ሴትየዋን ከሰገነት ላይ ገፍታ ገደላት። አካሽ ሌላ ግድያ ይመሰክራል፣ ነገር ግን እንደገና አይነ ስውር ማድረግ አለበት። ሶፊን ለመጥራት ይሞክራል፣ ነገር ግን የጎረቤቱ ልጅ መደበኛ ባህሪ እንዳለው ፊልም ይቀርጸዋል። ሶፊ ከመምጣቱ በፊት ሲሚ አካሽን ጎበኘ ማየት እንደሚችል እንዲገልጽ ሊያታለው ሞከረ። ሽጉጥ ስትጠቁምለት እውነቱን አምኖ ወደ ለንደን እንደሚሄድ ቃል ገባ። እሷ ግን አደንዛዥ ዕፅ ወሰደችው። ሶፊ በኋላ መጣች እና አካሽ ከሲሚ ጋር እንደተኛች በማሰብ ተታላለች። ልቧ ተሰብሮ ትተዋለች። አካሽ ከእንቅልፉ ሲነቃ በእውነቱ አይነ ስውር። ሲሚ አይኖቹን በቋሚነት ጎዳው። አሁን ማንም ስላላመነው አቅመ ቢስ ነው። ሜኖሃር እና ሲሚ እሱም ባለመግደል ተዋጉ። ሜኖሃር በኋላ አካሽን ለመግደል ገባ፣ ነገር ግን አካሽ አምልጦ ወደ ውጭ ወደቀ። ከዶክተር ስዋሚ ሙርሊ የሪክሾ ሹፌር እና ሳጋር በሆስፒታል ውስጥ ነቃ።